አሁን አንድ ሰው ጠጅ ሊጠጣ ነው ሲል ቅድም ምንድን ነው የበላ? ኖ ይህን ከበላ ጠጅ መጠጣት የለብንም ለዚህኛው ነው ጥሩ ይላል ማለት ነው። እንደዚህ ብሎ ስልጠና ይሰጣል። እንደዚህ አድርጎ ማለት ነው። የዚህኛውን ቀመር ግን የሀገርህን ሕግ ማወቅ አለብን። ጊዜው ሕጉ ትክክል ይሁንም አይሆንም፣ ግን መብታችን ለማስከበር ሕግ ማወቅ የለብንም? ማወቅ አለብን። ታሪክ ማወቅ አለብን። ሕግ ማወቅ አለብን። ሞኝ ሕዝብ መጫወቻ ሆኖ ይሞታል። ቅዱስ ጳውሎስ የሮምን ሕግ ያውቃል። ሊገሉት ሲሉ ሕዝቡ ቆርጧል። አይሁዳውያን ከሰዋል። ንጉሱም ሰምቷል። ሊገሉት ነው። ሕግ ያውቃል። በዘመኑ የሮም ዜግነት ያለው ሰው አይሞትም። ቀረባልን የሮም ዜግነት ያለው ሰው ይገደላል እንዴ አለ። ኧረ አይገደም፣ እኔ እኮ በአባቴ ሮማዊ ነኝ። ተለቀቀ ማለት ነው። ይኸውልህ ሕግ ነው። በዛን ጊዜ ዝም ብሎ ተነስቶ አባታችን ወይ በሰማያት የምትኖር ስም ይቀደስ ብቻ አይደለም፣ ሕግም ማወቅ ያስፈልጋል። ጸለየ፣ ሕግም አወቀ። ጸልዮ በሕግ ሐሞት ተረፈና አስተማረ።